ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዝት ይበል። ቤተሰቦች እንግዲህ በብሩኬ ቤት ብቅ ብለዋል። እውነት ለመናገር የምጠብቀው ሌላ እየተሰራ ያለው ሌላ ነገር ነው። ከምር ዛሬው ፓርት ላይ እኔ ሀይሚ በጣም ነው ያሳዘነችኝ። ማንም ሴት ብትሆን ማለት ነው ባሏ ሌላ ጋር ወልዶ ልጁን ሂዶ ከፊቷ ላይ ቢያቀፍ እንደዚህ አይነት ስሜት ነው ማንም ሴት ቢሆን የሚሰማ ማንም ቢሆን እንደዚህ ነው። በቃ ማለት እኔ በጣም ከባድ ነው። እውነቴን ነው የምላችሁ። በቃ ብሩኬ ማንም ይሁን ይተወኛል፣ ወደ ልጁ ይሄዳል ነው እንጂ ሁሉን ነገር ትቶ ከልጁ ጋር ያለውን ሪሌሽን ወይም ደግሞ ለልጁ እንትን እያለ ከኔ ጋር ይሆናል ብላችሁ አታስቡም። በጣም በጣም ነው ያሳዘነች ሀይሚ። መጨረሻ ላይ ማየታችኋታል እንዴት ብላ እንዲሄደች። በቃ እናንተ ሁለታችሁ ተነጋገሩ ከልጅ ጋር መሆንም ትችላለህ ብላ ከማለት ደርሳ ነው የሄደችው። እኔ ይሄ ነገር ብቻ አላቅም። ኧረ እዩም ዛሬ ጸባይ ገዝታለች በስነ ስርዓት ቁጭ ብላ እኔ ዲኤንኤ የምቀይረው እኔ ምን ስለሆንኩ ነው? እንዲህ በቀላል ነገር የሚቀየር ነገር አይደለም እኮ። ስለዚህ እኔ አልቀየርኩትም እንዲህ ብላችሁ አታስቡ። ሪል የብሩኬ ልጅ ናት፣ ትክክለኛ የብሩኬ ልጅ ናት ብላ ስትል ነበረ። ሲቀጥል በቃ እሺ እኔ ማድረጉን አደርጋለሁ፣ አሳድጋታለሁ፣ መክፈል ያለብኝም ነገር እከፍላለሁ። ብዙ መስዋዕት ማድረግ በጥቅሉ ማድረግ ያለብኝን እንደ አባት ሁኜ አሳድጋታለሁ፣ ግን ከፍቅረኛ ጋር ሁኜ ነው ሲላት፣ እሷ ደግሞ ኖ አባት አልቦ ማደግ የለባትም፣ የአባት ፍቅር ማየት አለባት። ስለዚህ ከኔ ጋር ሆነህ ነው መርዳትም ያለብህ ማሳደግም ያለብህ ነው። በጥቅሉ የዩ ሀሳብ ይሄ ነው። ስለዚህ ከሀይሚ ጋር መሆን የለብህም ልጅን ከፈለክ ነው ባጭሩ የዩ ፍላጎት ማለት ነው። እና እንግዲህ ልጁን አቅፎ እንደዛ ሲል ሀይሚ የተሰማትን ስሜት አይታችኋል። እኔ በጣም እውነት የምታወሩት ሌላ ቦታው ላይ ስትደርሱ ግን የሚሰማችሁ ስሜት ሌላ ነው። ብሩኬ እያለ ነበር ሀይሚ የተሰማት ስሜት ሌላ ነው። እኔና አንቺ መረዳዳት እንደዚህ ነው ወይ? ምን ስትይ ነበረ? ያንተ ልጅም ከሆነች አልተውህም። ግን የሚሰማችሁ ቦታው ላይ ስትሆኑ የሚሰማችሁ ስሜት ሌላ ነው። ቤተሰብ ውስጣችሁ የሚሰማችሁን ነገር እኮ ነው ከላይ የምታሳዩት ሪያክሽን እንትን የምትሉት ማለት ነው። እና ከባድ ነው። እውነቴን ለመናገር እኔ አሁንም አላምንም፣ የብሩኬ ልጅ ናት ብዬ እኔ አላምንም። በቃ አላምንም፣ ከምር አላምንም ማለት ነው። እነሱ ናት ብለዋል፣ እኔ ግን አላምንም። እኔ ሲጀመር ሀይሚና ብሩኬ መቼም እንደማይለያዩ እርግጠኛ ነኝ። ከምር እኔ ብዙ ውጣ ውረድ ሊኖር ይችላል፣ ብዙ ክፍተት ሊኖር ይችላል፣ ግን አይለያዩም። እና በጥቅሉ ምን ልላችሁ ፈልጌ ነው ቤተሰብ፣ እኔ ድጋሜ ዲኤንኤ ይሰራልን ነው በቃ የኔ ሀሳብ እንደዛ ነው። ምክንያቱም እኔ አላምንም፣ እዩን አላምናትም። ምክንያቱም ብሩኬን እስከምታስገባ ድረስ ነው የምትቅለበለበው ማለት ነው። ሁሉን ነገር አይታችሁ ከሆነ ከዚህ በፊትም በቃ ግዴታ አንተ ከኔ ጋር መሆን አለብህ ነው። ልጅቱን ከፈለግ ከኔ ጋር መሆን አለብህ። ስለዚህ ልጅቱን የእሱ ናት እንትን ለማስባል ይህን የቀይራለች። ብሩኬ በቃ እንደምታዩት ልጁ የእሱ ስትሆን የተሰማውን ስሜት ልጁን ሲያቀፍ ልጅ እኮ ብዙ ነገር ይቀይራል ቤተሰብ። እና ዲኤንኤ ይደረግልን በቃ።